ምን አይነት ሴት ነው እየመረጥክ ያለው? ያልተንዛዛ ትላንት፣ ያልተደባበቀና ያልተደበላለቀ የኋላ ታሪክ ያላትን ነው? በደሉኝ፣ ካዱኝ፣ ተጠቀሙብኝ፣ ልቤ ተሰበረ፣ ሰውን ማመን ቀብሮ ነው፣ ሰው ቢጥል ፈጣሪ የልብን ቅንነት አይቶ ያነሳል። እውነት ነው። በዚህ ጥቅስ፣ በዚህ ክፍል፣ በዚህ ሀሳብ በደንብ ነው የምስማማው። ብቻ ግን ጥቅስ የበዛበት የብሶት ዘፈን፣ መንፈሴ ተሰነጠረ፣ ነፍሴ ተፈረፈረ፣ ስጋዬ ዛለ ምናምን ከሚል አዝግ የሚያደክም አንተን የሚያደክም አዲስም ሰው የሚያደክም የትላንት ታሪክ ነፃ የሆነችን ሴት ነው የመረጥከው ነው ወይስ በቃ ያለፈው አለፈ ብላ በራስ መተማመን ወደፊት አብራህ የምትራመድና የአንተ ነገ ብሩህ ጊዜ ወይም ቀን የሚታያት ከማንም የማትደበቅ ምንም ነገር የማትደብቅ ያለፈ ትላንቷን እየተደበቀች በሽንቁር የማታይ ብትችል በይቅርታ ካልሆነም መዝረክረክ በሌለበት ጭካኔና ውሳኔ ያለፈ ፋይሏን የዘጋች በፈጠራት በሰራት ባበጃት አምላኳ የምትተማመነች የመረጥካት ወይስ ልትመርጥ ያሰብካት? እንዲህ አይነት ሴት ከመረጥክ ጥሩ መርጠሃል ብራዘር፣ ይሳካልህ እላለሁ። ነገር ግን ወንድሜ ሴት ልጅ መምረጥ ስታስብ አንድ ማስጠንቀቂያ የሚሆን ምልክት መያዝ አለብህ። የመረጥካት ሴት የምትናገረውና የምትኖረው የተለያየ የሆነባት ሴት ከሆነች ወንድሜ ተበልተሃል። ህይወቷ ድራማ ከበዛበት እንስት ፈጽሞ መራቅ አለብህ። አንዳንድ ሴቶች መስለው አይደለም ሆነው ነው የሚጫወትብህ። ሁል ጊዜ ንግግሯ መሃል ነበር ከበዛበት ሚስት አገባው ሳይሆን ሙዚየም ገባው። ምክንያቱም ዛሬን የሉማ ነገን ደግሞ ጭራሽ እርሳው። አንተማ ግራ ገብቶ ምን ሆና ነው ትላለህ። ባህሪዋ ለያዥ ለገናዥ ያስቸግራል። አልያዝ አልጨበት ትላለች። ግራ ትጋባለህ ወንድሜ። ንጭንጯና ብሶቷ ብዙ ጊዜ ሽፋን ነው። የቀራቸው ያልቆረጡት ያልጨረሱት የትላንት ነገር ስላለ ነው። ራስን ከድሮ ሰውዬና ሰውዬዎች የተሻለ አድርጋ እንድታስብ ታደርጋለች። ዓለም ሁሉ ክፉ፣ አንተ ግን መልአክ ነህ ትላለች። ከፈለጉ መጠለያ ጣቢያ ያደርጓል። ወንድሜ አትሽወድ፣ ከማንም አትሻልም። አንተ ካነቃ አንዳንድ ሴቶች ምሽግ ነው የሚያደርጉ። አንተ ውስጥ ተደብቀው ማጥቃትና መከላከል ነው ጨዋታቸው። ወደኋላ እያሳዩ ወደፊት ስትራመድ እንቅፋት ይደፋል። ምን እያልኩ ነው? የትላንት ፋይላቸውን ካልዘጉ ሴቶች ፈጽሞ እራቅ። እንደዚህ አይነት እንስቶች ይዘው ሟች ናቸው። መቼም ቢሆን አትለውጣቸውም፣ አትቀይራቸው። ሌላው ልዩ ምልክታቸው የፌስቡክ አካውንታቸውን ሎክ ያደርጋሉ፣ አሎክ ያደርጋሉ፣ ቀጥሎ ሎክ ያደርጋሉ፣ እንደገና አሎክ ያደርጋሉ። በህይወታቸው ኩኩሉ አልጨረሱም። ምን እያለ ነው አሌክስ? ሽሽ፣ አምልጥ፣ ያለበለዛ ሰፊ ውቅያኖስ ውስጥ ነው ያለው። ከባድ ብረት አንገት ላይ እያሰርክ ነው። የፈለገው ዋናተኛ ብትሆን ትሰምጣለህ። አራዳ ነኝ ብትል ትበላለህ። ለማንኛውም ይህ ምክር ለሁለቱም ጾታዎች የሚሆን ምክር ነው። የምትሰሙኝ በጣም ነው የምወዳችሁ፣ ከልቤ ነው የማወራችሁ።